ሰላም እንዴት ናችሁ? ውድ የሉላዴን የሀሌ ፋሚሊ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ለዚህ ቪዲዮ አዲስ የሆናችሁ ፋሚሊዎች ሰብስክራይብ እያደረጋችሁ ፋሚሊ ሁኑን። ካላያችሁት የባለፈውን ቪዲዮን ወደ ኋላ ማየት ትችላላችሁ። ባለፈው እንደነገርኳችሁ ግራጁዌት አድርጌያለሁ በከስተመር ሰርቪስ። ዛሬ ደግሞ የወጣ የጆብ ፌሪንግ ስላለ በኤቢኤምኦ ሴንተር ካልጋሪ እዛ ከልጄ ጋር አፕላይ ለማድረግ ሄጄ ነው። እንደምታዩት ሰው ሁሉም ሰው ልጆቹን ይዞ፣ ምክንያቱም ፓርት ታይምም አለ ፉል ታይምም አለ። አክቹአሊ እኔ ልጅ ስላለኝ ፓርት ታይም ነው የምፈልገው። ስለዚህ እንደውም ብዙ አልቀረጽኩም ዛሬ፣ ምክንያቱም ትንሽ ሰው ሁሉ ፀሐይ ስላደከመው ይደብራል ብዬ ብዙ አልቀረጽኩም። እንደምታዩት ተሰልፈናል። እኔ የደረሰኝ ቁጥር 40 ቁጥር ነው። ቁጥር ይሰጣችኋል። እንደምታዩት በጣም ብዙ አለ። ከፊቴ ወደ 39 ሰው ይቀድመኛል። ከልጄ ጋር ነው የመጣሁት። እግዚአብሔር ይስጣት የእውነት ዝም ብላ አብራ ቁጭ ብላ መጠበቋ በራሱ እንደምታዩት በጣም ስራ የለም አሁን ካልጋሪ። ብዙ ሰው ያልገባው ነገር ምንድነው፣ እዚህ ብዙ ጊዜ እነሱ የሚፈልጉት ካናዳ ላይ ኤክስፒሪየንስ ሲኖራችሁ ሞር ተመራጭ ይሆናል። ባክ ሆም ማለት ከኢትዮጵያ ይዘን የምንመጣውም ስራ በእርግጥ ይጠቅማል፣ ግን እዚህ ደግሞ ሲሆን ሞር ስራ የማግኘት አጋጣሚው ሰፊ ይሆናል። ብዙ ስራ ታገኛላችሁ። እንደገና እኔ ሪል ላይፌን ነው ማሳያችሁ። እኔ የማደርገውን ነገር ነው እንጂ ምንም ፌክ ነገር የለበትም። አይ ቲንክ ትማሩበታላችሁ። ነገ ስራ ሲይዝም የገባሁበትም ዲፓርትመንት ነግራችኋለሁ። ይኸው እንደምታዩ ዛሬ ስራ ኢንተርቪው ለማድረግ መጥቼ ነው የሉላ ሰልፍ የተሰለፍኩት። ውስጥ ኢንተርቪው ሲደረግ መቅረጽ አይቻልም፣ ለዛ ነው ያልቀረጽኩት። ከዛ ከልጄ ጋር ስለነበርኩኝ ትንሽ ፀሐይ አለ። ዞሮ ግን እስከ 1 ሰዓት ስለነበረ የጆብ ፌሪንጉ የሚቆየው ለማመልከት ሰው ተጠናቆ ገብቷል። እኔም በመረጥኩበት የስራ ዘርፍ ኦልሬዲ ኢንተርቪው አድርጌ ለሁለተኛ ስክሪኒንግ እንጠራሻለን ብሎኛል። ከዛ በኋላ ለልጄ እዚህ ጋር እንደምታዩት ጁስ ሊገዛላት ቀዝቀዝ እንድትል፣ ምክንያቱም እደጅ በጣም ኃይለኛ ፀሐይ አለ። እያንዳንዱ ማሳያችሁ ነገር ለእናንተ አትሊስት ይጠቅማችኋል ብዬ ነው። እያንዳንዱን ቻሌንጅ፣ ምክንያቱም ምንም ቻሌንጅ ሳይኖረው አልጋ ባልጋ የሆነ ነገር ስለሌለ ትማሩበታላችሁ ብዬ ነው። ስለዚህ ጋይሶች ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ የምትፈልጉትም አይነት ጥያቄ እየጠየቃችሁኝ መልስ ሰጣችኋለሁ። እኔ ገና ከመጣሁ አመት ስለሆነኝ እያንዳንዱን ቻሌንጅን እንዴት እንደሆነ ያለውን ነገር መናገር ስለምፈልግ ነው። ሰው የሚያወራውና የሚኖረውን መለያየት የለበትም። ሀቁን መነጋገር ያስፈልጋል። ስለዚህ እንደምታዩት እዚህ ጋር ለልጄ ጁስ ገዝቼላት፣ ደግሞ ሁለተኛ ልጅ ስላለችኝ ወደ እሷ ዴኬር እንሄዳለን። ልጄ እዚህ ጋር ጁሷን እየጠበቀች ነው። አብራችሁን ቆዩ። ከዛ እዚህ ጋር ወደ ሁለተኛዋ ልጅ ጋር ለመሄድ ከዚህ ትንሽ ራቅ ይላል። ዛሬ ለማሳየት የፈለኩት በዋነኝነት እንዴት ስራ እንደሚመለከትና ስራ እንዴት እንደምታመለክቱ ነው። ትንሽ አጠር ያለ ቪዲዮ ነው፣ እንዳይሰለቻችሁ ብዬ አጠር ያለ ሆኖ በየሳምንቱ ያለውን ነገር አዳዲስ ነገር ልንገራችሁ ብዬ ነው። እዚህ ጋር ምንም ከልጄ ጋር ሼር እያረኩኝ ነው። ለዛሬ ቪዲዮአችን ይሄን ይመስል ነበረ። ስለተከታተላችሁን አብራችሁን ስለቆያችሁ እናመሰግናለን። በኔክስት ቪዲዮ እንገናኛለን። ባይ